ሰላም ጤና ይስጥልን ውድ የሚልክ ቲዩብ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን አዝናኝ አስተማሪ እንዲሁም ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። እናንተም ቻናሌን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ስሚ ቺጓ ስሚ ምንድነው ስትመጪ በዚህ ሚጪ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው የማወራው ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲሞኑ አሁንም ሶፊ እግዚአብሔር ጨርሶ ይማርህ። ለእናትህ ጤናና እድሜ ሰጥቶ እንድትቆይላቸው እሱ ያግዝህ። ተመልካቾቻችን ያው እንደምናውቀው የዴዚ እናት አርፋለች። እግዚአብሔር ነፍሷን በሰላም ያሳርፍ። ግን በጣም ብዙ ትችቶች፣ ብዙ አይነት ኮሜንቶችን እየሰማን ነው። እስቲ ከታዘብኩት ላካፍላችሁ። ብቻዋን አደገች፣ ነገም ልጇን እንደዚህ ነው የምታሳድገው። ይሄ ፍቅር ይቀጥላል። ጠብቁኝ። ባልነትም ለትዳርም አልደረስክም። አዎ ህፃን ነክ። ሲቀጥል ደግሞ ዴዚን አታፈቅራትም፣ ገብርኤልን አታፈቅራትም። አንተ ዴዚን አታፈቅራትም። አሁን እቺን ግርግር ፈልገ ወሬው ፈልገክ ምናምን ነው እንጂ ፍቅርም የለብህም ፎንቃም የለብህም። ገና ነህ የኔ ወጣት ገና ነህ። አንተ እኮ ማለት ነው እንደ ጋይስ ገና ልጅ መሆኑን የምታውቁት በሊቢያ ነው የገባው እኮ ጭራሽ። Hello ናፍቆቴ ወይ ሚዮቴ እንዴት ነሽ የኔ ፍቅር? አለሁሉ የኔ ቆንጆ አለ የኔ ጣፋጭ አለ ፍቅር በጣም ናፍቅሽኝ ነው አንተ ናፍቅሽኝ ነው ወይ የኔ ፍቅር ወይ የኔ ቆንጆ በጣም ኮኖ ቢወድሽ እኔም በጣም ነው ቢወድሽ አበባዬ ወይ ጥላዬ በእናትሽ ሻሚ ዝም ብል